ድርጅቶች እንገዛለን ለምንድን ነው ድርጅት የምንገዛው ስለሚያዋጣ ለምን ነው የሚያዋጣው እሺ አሁን አንድ ለምሳሌ የመጀመሪያው ኤሜተርቦ ፕላስቲክ ማለት ኢትዮጵያ ውስጥ የዛሬ 30 ምናምን ዓመት 40 ዓመት የተቋቋመ ትልቅ የፕላስቲክ ፋብሪካ ነው ይሄንን አሁን እኛ ማቋቋም ብንፈልግ የሁለት ዓመት ፕሮጀክት ነው 15000 ሜትር ካሬ መሬት ላይ ነው ያለው መሬት መፈለግ አለብን መሬት እንገዛለን ወይ በሊስ እናገኛለን ከዛ ፋብሪካ መገንባት አለብን መሳሪያ ማዘዝ አለብን ሰራተኛ መቅጠር አለብን ማሰልጠን አለብን ገበያ ውስጥ ገብተን ገበያ መያዝ አለብን አድካሚ ስራ ነው ድርጅት ገዛን ማለት ዛሬ ገዛን ነገ ብር አለን ማለት ነው ትርጉሙ ይሄ ነው ኢትዮጵያ ውስጥ ደግሞ በተለያየ አጋጣሚ የዚህ የፋይናንሻል ሴክተር አለመኖር የፋይናንስ ችግር በመኖሩ ደህና ፋብሪካዎች ብዙ ጊዜ ከባንክ ብድር በመውሰድ አንዳንዴ በተለያየ ምክንያት ብቻ ችግር ላይ ይወድቃሉ ችግር ላይ ሲወድቁ የሚያድናቸው የለም መሰረታዊ ስራቸው ጥሩ ስራ ነው አንዳንዴ የማኔጅመንት ችግር ነው አንዳንዴ የወርኪንግ ካፒታል ችግር ነው ከዚህ ውጭ የለም አሁን አብሶ ባለው ነገር እኔ የማያተርፍ ፋብሪካ ኢትዮጵያ ውስጥ ይኖራል ብዬ አላስብም የዛሬ እንግዲህ 18 ወር ገደማ የመጀመሪያውን ፋብሪካ ገዛን ይሄ ፋብሪካ ማለት 15000 ሜትር ካሬ ላይ ወደ 100 ምናምን ሰራተኛ ያለው ማት ማሽን ያለው ደንበኛ ፋብሪካ ነው ቀጥሎ ከ6 ወር በኋላ 3 ፋብሪካዎች አንድ ላይ ገዛን ሬል ውሃን ታውቁታላችሁ ተወዳጁ ሬል ውሃ ከሱ ጋር አብሮ ይሄ ማዳበሪያ ፒፒ ባግ ማዳበሪያ ማለት እህል ምናምን ሁሉ ዛፍስ ነው የሚታሸገው ትልቅ ፋብሪካ ነው 400 ምናምን ሰራተኛ አለው በቀን 3 ቶን ይፈጫል ጥሬ ዕቃ ከዛ ጋር ደግሞ ዱቄት ፋብሪካ ሶስቱን ፋብሪካ አሁን ማቋቋም ብንፈልግ እንግዲህ ጀስት አስቡት ምን ውስጥ ማለፍ እንዳለብን okay of course እንደማወራው ቀላል ነገር አይደለም ችግር ስላለ ነው የመግዛቱ ዕድል የሚገጥመን ሁሉንም ቤሲክሊ አገዛዛችን የባንክ ዳላቸው የባንክ ዳውን እንረከባለን ትንሽ ውዝፍ ነገር ካለ እሱን እንከፍላለን ወርኪንግ ካፒታል እንከታለን ማኔጅመንት እንከታለን ስለዚህ ምናልባት የ30 ሚሊዮን የ40 ሚሊዮን ብር ንብረት በ5 ሚሊዮን ብር በ3 ሚሊዮን ብር እንረከባለን ለምን ይሄን የማድረግ አቅም ይሄኛ ስላለን ፍላጎቱ ስላለን ሌላ ስለሌለ ቅድም ያልኳችሁ ጁስ በጣም ያው የሃይላንድ ታሪክ ታውቃላችሁ በፊት ኤቪያን ቮልቪክ ምን ይገባል ግራ ይገባል ለምን ያው በዶላር ይሸጣል ሃይላንድ ገባ አሁን የውጭ ሀገር ላይ ታዩም 10 ፋብሪካ አለ ጁስ ከዛ የበለጠ ታሪክ ነው 50 ሚሊዮን ዶላር ጁስ ይገባል ውሃ እኮ በአመት 50 ሚሊዮን ዶላር ውሃ አይሸጥም ኦኬ ይሄ ባለ 1 ሊትር አሁን የትም ሱፐርማርኬት ገብታችሁ 30 ብር ነው 20 ነበረ 30 ገብቷል ገና 40 50 ይገባል ከረንሲው አቅርቦቱ አለመኖሩ እንደዛም ሆኖ ይሸጣል ኦኬ ይሄ 30 ብር አሁን የሚሸጠው 35 ብር የሚሸጠው አንድ ካርቶን ጁስ ማምረቻ ዋጋው 7 ብር ነው እዚህ ስናመርተው ኦኬ በትንሹ አፓኮ ጀመርን አሁን ወደ ኦኬ እያሳደግነው ነው ያው አቅም ስላልነበረ ነው ግን ይሄንን ጀምረዋለን ያ ገበያ አቅም ከፈቀደ ያን ያህል ማምረት ከቻለን እንዳለኛ ነው 7 ብር አምርተነው 15 ብር 100% ፕሮፊት ይዘን እንሸጠዋለን ለምን አይደንቲካል ነው ፓኬጂንግ ውስጥ ያለው ኮንሰንትሬቱ ሙሉ ስለማትለዩት ለምንድን ነው 30 ብር የሚከፈለው አገር ውስጥ እንደዛ አይነት ፋብሪካ ስላልነበረ እኛ ተከል ነው አሁን ያው ገና ስሙን አንገልጸውም ግን ይሄ ቬጅተብል ኸርብስ ምናምን ግሪን ሃውስ ኦፕሬሽኖች እንደዚሁ ብዙ ችግር ላይ ያሉ ጥሩ አጋጣሚ ነው የአንድ ድርጅት 70% ገዝተናል የሚገርማችሁ ነገር ዛሬ አንድ ፋብሪካ ገዛን
ያላሰብኩት ነው ያለፈ ሳምንት መጣ ትልቅ ይሄ አሉሚኒየም ብረታ ብረት ምናምን የሚሰራ አዲስ ፋብሪካውን የዛሬ 6 ወር አይተነው 15 ሚሊዮን ብር አቅሙ ስለሌለን ተው ባንክ ተረከበው ዛሬ 2.7 ሚሊዮን ብር ከፈሉና ፋብሪካውን ተረከቡ ብለው ለባንክ 2.7 ሚሊዮን ብር ከፍለን ፋብሪካውን ተረከብነው ብንገነባው 2 ዓመትና ዛሬ ደግሞ በወደቀው ዛሬ በ15 ሚሊዮን ብር አልተካው ስራው ያዋጣል ለምን ኢምፖርት የሚደረግ ነገር የሚተካ ነው ሶ የአክሰስ ካፒታል ስራ ይሄ ነው you know የሚያዋጡ ነገሮች አይደንቲፋይ የማድረግ አቅም አለን አሁን ደግሞ you know አገሪቷ ላይ ሰው ሲያይ ባንክ አለ ቅድም እንዳልኳችሁ ግን ባንክ የለም አብር ስለዚህ ጆይንት ቬንቸር ፓርትነር ፍለጋ somehow ብቻ የሆነ አክሰስ ካፒታል የሚባል ነገር ምናልባት somehow ብቻ ኢንቨስት ሊያደርጉ ይችላሉ የሆነ ግንዛቤ ይዞ የማይመጣ ሰው የለም ያለፈው ዓመት ውስጥ ምናልባት 100 የተለያዩ ትራንዛክሽኖች መጥተውልናል በባንክ ፋክተር የሚመጣ አብረን እንስራ ግዙኝ ኦኬ ያው አንዱም አክሲዮን የምንሸጠው አሁን ያው አቅም ለማጎልበት ነው ለምን ከአቅማችን በላይ የሆነ እድሎች አሉ ይሄ እስካሁን የሰራነው ነው እንግዲህ ወላችሁ ነው የዛሬው ፋብሪካ እንግዲህ ልንገራችሁ እኛ አቅም ስላነሰ በሌላ ድርጅት ከዛ ነው አክሰስ ሪል ስቴት ኦኬ ያው አሉሚኒየም ፍሬም ዶር ምናምን መስራታችን ስለማይቀር ከስራው ጋር አብሮ ስለሚሄድ እሱ ትንሽ የተሻለ አቅም ስላለው አሁን ለጊዜው እዛው እስከተት ነው ለምን በቃ ለማለፍ የሚያስቸግር አይነት እድል ነው እሺ አሁን ቀጥሎ ምን እንሰራለን ቅድም ያልኳችሁ ነገር አሁን ማምረት ማኑፋክቸሪንግ ላይ ሆነ ግብርና ላይ ሆነ እንደሚያዋጣ እናውቃለን ስለዚህ አሁን ሲስተማቲክሊ ሁለቱ ሴክተሮች ላይ ደግሞ ሁሉንም ነገር ማድረግ ስለማንችል የትኛው ላይ ብንሄድበት ይቻላል ብለን አሁን በእቅድ ሳይሆን እየተንቀሳቀስንባቸው ያላቸው ነገሮች ይሄ ዝም ብሎ በሀሳብ ደረጃ ሳይሆን እንቅስቃሴ ላይ ያለንባቸው ነገሮች ናቸው ግብርና ላይ ስንዴ ጥጥ በቆሎ ሰስሚ ሲድ ሰሊጥ እና የሚገርማችሁ ነገር ደግሞ እኔ አሁን ኢትዮጵያ ውስጥ ከመጣው የመጨረሻ ትርፋማ ስራ ያየሁት ግራም ይገባ ከብት ማደለብ በ3 ወር 100% ይከፍላል አንድ በላይ 2500 ብር ይገዛል 3 ወር ይቀለባል 500 ብር ነው ቀለቡ ሶስተኛው ወር ላይ 6000 7000 ብር ይሸጣል ማረድ የለም እኔ ለጭኖ የመመላክ ነው ሌሎቹ ቢሆኑ 1 ሚሊዮን ብር ዛሬ ኢንቨስት ብናረግ አመት ውስጥ እንመለሰዋለን ስንዴ ላይ 6 ወር ውስጥ እንመለሰዋለን ግብርና ያዋጣል ግብርና ከበፊትም ኦኬ በተለያዩ ምክንያቶች ዋጋ የበቃ የግብርና ምርት በሙሉ ዓለም ላይ በሙሉ ዋጋ ወጥቷል ያዋጣል የመንግስትም ብዙ ፕሮጀክቶች ታጥፈዋል የግልም ብር ሳይኖር ያው ኮንስትራክሽን ቀጥላል አከራይተው አመት ያልተከፈሉ ሰዎች አሉ ማከራየት ያቃታቸው ሰዎች አሉ ስለዚህ አሁን በዛ ያለ መሳሪያ ብዙ ብር ሳናወጣ የምናገኝበት መንገድ እየሄድንበት ነው ያንን አለኛል ማለት መሬት ኦልሞስት በነፃ ነው የሚወሰደው ኢትዮጵያ ምናልባት ባልናስበው በማንችለው አቅም የሚገባበትን ስራ በቀላሉ እንገባበታለን አንዱ የኛ ደግሞ አይ ቲንክ አሰታችን ይሄ ፋይናንሻል ኢንጂነሪንግ ማለት like almost ፋይናንስን የመፍጠር ሁኔታ አገሪቷ ላይ ያለው የፋይናንስ እጥረት like በኖርማል ጊዜ የማይገኙ እድሎች ያቀርባል ያንን አይቶ ዘላይ መፈለግ ማለት በቃ ዝም ብሎ like ካየር ላይ ንብረት መፍጠር ማለት ነው አሁን ስለ ግብርና ማውራችሁ እነዚህ ሁሉ ስራዎች እንባብነ
በሙ